እግዚአብሔር አምላክ አንድያ ልጁን እስከ መስጠት ዓለም ወዶ ይላል። አያችሁ እግዚአብሔር የወደደን ነፍሱን እስከ መስጠት ድረስ ነው። አያችሁ እግዚአብሔር አምላክ አንቺና አንተን የወደደ ልጁን እስከ መስጠት ነው። አያችሁ ያለንበት ዓለም አሁን የሚሰማው የሚታየው ሁሉ ሞትና አበሳ ነው። ግን ከዚህ ሁሉ እግዚአብሔር አምላክ ለሰዎች ያዘጋጀው አንድ ህይወት አለ። አያችሁ አሁን እንኳን በዚህ በምድራችን ላይ ሞት ይሰማል፣ አበሳ ይሰማል። ይህም ሆነ ያም ለሰዎች ሁሉ የመዳን አለት የሆነው እግዚአብሔር አምላክ ያዘጋጀው ህይወት ኢየሱስ ነው እና ያለ ኢየሱስ ክርስቶስ ስራ ቢባል ስራ አያጸድቀንም፣ ገንዘብ ቢባል ገንዘብ አያጸድቀንም። መጽሐፍ ቅዱስ ኢሳይያስ ላይ ሄደን ስንመለከት የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? ኖ በፊቱ እንደ ቡቃያ ከደረቀ መሬት ወጥቷል፣ መልክና ውበትም የለውም ባየነውም ጊዜ አለ። ስለዚህ መዳን ያለው እረፍት ያለው በኢየሱስ ነው። እሱ ያድናል። እውነት፣ ህይወት፣ መንገድ ኢየሱስ ነው። ኢየሱስ ጌታ ነው። እወዳችኋለሁ። ያለ ኢየሱስ ህይወት የለም። ከራኒስ ዱጋኒስ ጅረኝስ ኢየሱስ ዱዋዳ ኢየሱስ አላ ከራ hinjiru hinjalada ኢየሱስ ይወዳችኋል።